ለምንድነው ራስን የምትንቀው? ይልቁንም በጣም በታናናሾች አድሮ ነው ታላላቅ ሥራ እግዚአብሔር የሚሰራው። አፈርን ተመልከቱት፣ ምን ብርቱ ነው! በአፈር ተጠቅሞ እኮ ነው አሁን ያለውን አጥንታችንን እንኳን ሳይቀር የሰራው። በአፈር አጥንት ከሰራ ባንተ ብዙ ነገር አይሰራም እግዚአብሔር። አደራችሁን ዛሬ በሚሆነው ነገር ልባችሁ አይድከም፣ ውስጣችሁ ማይዘን። ተጥላችሁ ይሆናል፣ ተትታችሁ ይሆናል፣ ተረስታችሁ ይሆናል፣ አቅመ ቢሶች ሆናችሁ ይሆናል። ግን ግድ የላችሁም። እግዚአብሔር አንድ ቀን ብርቶች ኃያላ የተሳካላቸው ያደርገናል። እግዚአብሔር ቀን አለው የተዋረደውን የሚያከብርበት። ብቻኛ የእግዚአብሔር ሰዎች እንሁን። እመኑኝ፣ እኛ እንሁን እንጂ እግዚአብሔር ሲያሳፍረን ታያላችሁ። እግዚአብሔር ጋር መጥቶ ያልተለወጠ ማን አለ? ማን አለ ያልተቀየረ? ደካሞች በርትተዋል፣ ዘማውያን ንጹሕ ሆነዋል፣ ገዳዮች ማቾች ሆነዋል፣ አመንዝሮች ተደንግለዋል፣ ተለውጠዋል። እግዚአብሔር በመለወጥ ደምድሞላቸው